بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم جزء الأول من يوزاري خلاصة ጭማቂ ይላል ኑሩ የብርሃን አልየቂን የእርግጠኛነት ብርሃን ጭማቂ ይላል። ጭማቂ ማለት ኹላሳ ማለት አጠር ተጨምቆ የተጻፈ ኪታብ ኹላሳ ይባላል። እሺ ፊ ላይ ሲራቲ በታሪክ ላይ ሰይዲ አለቃ አልሙርሰሊን በነብዮች አለቃ ላይ የተጻፈ ሲራ ማለት ነው። እሺ الجزء الأول ይላል ሙቀዲማ ማለት ቅድሚያ የተጻፈ መግቢያ ማለት ነው። ቢስሚላሂ በአላህ ስም ጀምራለሁ። አርራህማኒ አዛኝ በሆነው አርራሂም እጅግ በጣም አዛኝ በሆነው። አርራህማን እና አርራሂም ትንሽ ልዩነት ነው ያለው፣ ማዕናው ግን ትርጉሙ አንድ አይነት ነው። አርራህማን ማለት በዱንያ ላይ ለሙእሚኑም ለካፊሩም አዛኝ፣ አርራሂም ብሎ ማለት ለሙእሚኖቹ በአኺራ ለነሱ ብቻ አዛኝ ማለት ነው። አልሐምዱ ምስጋና ይገባው ሊላሂ ለአላህ አለዚ ያ አላህ ብሎ ማለት ያ ማለት ነው። ሀዳ የመራ ዒባደሁ ባሮቹን ቢቀሰሲ በታሪክ አልሃቢሪን በቀደምቶች ታሪክ ባሮቹን የመራው ጌታ ምስጋና ይገባው። ምክንያቱም አንድ ሰው የቀደምት ታሪኮችን ሲያወይ እንደነሱ ለመሆን ከነሱ ትምህርት ይወስድና በእነሱ ይመራል ማለት ነው። በእነሱ የመራ ጌታ ምስጋና ይገባው አለ። ወጀዐለሃ ያደረጋትም የነሱን ታሪክ ዒብረተን መገሰጫ ሊታቢዐይነ ለሚከተሉት እሱን ታሪክ የነቢዮችን ታሪክ ለሚከተሉ ሰዎች መገሰጫ ያደረጋት ጌታም ምስጋና ይገባው። ኢላ ድረስ የውሚ ቀን አዲኒ እስከ የውመል ቂያማ ድረስ አዲን ማለት የውመል ቂያማ ማለት ነው። ወሰላቱ ሰላት ይሁን ወሰላሙ ሰላም ይሁን። ሰላት በሶስት አይነት እንደሚታይ አይተን ነበር ከዚህ በፊት። ሰላት አንደኛ አላህ ሰለዋት አወረደ ማለት ሰናኡሁ ፊል መላኢል አዕላ ብለናል። መላእክቶችን ይሰበስባቸውና አንድን ሰው የሱን መልካምነት ያወድሳል፣ ስለሱ መልካምነት ይናገራል ለመላእክቶች። መላእክቶች ደግሞ ሰላዋት አወረዱ ማለት ኢስቲግፋር ያደርጋሉ ለሰው ልጆች፣ ያ አላህ ማራቸው ብለው ኢስቲግፋር ያደርጋሉ። ሰዎች ደግሞ ሰገዱ ከተባለ ዱዓ ነው የሚሆነው። አንደኛ ለራሳቸውም ዱዓ ያደርጋሉ፣ ሰላት ማለት ዱዓ ማለት ስለሆነ። ሁለተኛ ቀጥታ ያኛው ኖርማሉም ሰላት ይባላል መስገድ፣ ምክንያቱም ውስጡ ዱዓዎች ስላሉ። ወሰላሙ ሰላምም ይውረድ። ሰላም ብሎ ማለት በአማርኛም ሰላም ነው። አላ ላይ ሰይዲ አለቃ ሰይዲ ና አለቃችን ናቺ እኛ ማለት ነው። ሰይዲና በአለቃችን ላይ ሙሐመድን ሙሐመድ በሆኑት በነሱ ላይ ሰላትና ሰላም ይሁን። ሙሐመድ ደግሞ ብሎ ማለት የትኛው ነው? አለዚ ያኛው ሙሐመድ ካነት የሆነች ሀያቱሁ የሱ ህይወቱ መምሉአተን የተሞላች የሆነች ቢመካሪሚ በመልካም አኽላቂ ባህሪዎች በመልካም ባህሪዎች የተሞላ የሆነች ነው ሙሐመድ ብሎ ማለት አሉ። ወመሐሲኒ በአማሩ አሲፋቲ መገለጫዎች የተሞሉ የሆኑ ናቸው ሙሐመድ ብሎ ማለት ህይወቱ ማለት ነው። ወዓላ ላይም የሆነ እቺ ዋው አጢፋ ትባለ እዚህ ሰላት ጋር የሚለው ነው። ወሰላት ወሰላም አላ ሰይድና አላለም። ወሰላት ወሰላም አላ ማለት ነው። ላይም ይሁን አሊ በቤተሰቦቹ ላይም ይሁን ወሰሕቢሂ በጓደኞቹ ላይ ነቢዩን በእነሱ አምኖ በአካል ያገኛቸው ሰው ሰሓባ ይባላል። አንድ ጊዜም ቢያገኛቸው ማለት ነው። የእሱ በኋላ ላይም አሊ በቤተሰቦቹ ላይም ወሰሕቢሂ በባልደረቦቹ ላይም እነሱ ምን አይነት ናቸው? አለዚነ እነዚያ ይተኸዙ የያዙ ሲረተሁ የእሱን ታሪክ የነቢዩን ታሪክ ኒብራሰን ብርሃን ለምን ሊነሽሪ ለማሰራጨት ዲንን ለማሰራጨት የእሱን ታሪክ ብርሃን አድርገው የያዙ ሰዎች እነሱ ላይ ሰላትና ሰላም ይሁን። ሐታ ድረስ ወሰሉ እስከደረሱ ድረስ ዲንን አሰራጩ ማለት ነው። ኢላ ወደ ጂዳሪ ግርጊዳ አሲኒ የቻይና ግርጊዳ እስከደረሱ ድረስ ዲንን አሰራጩ። ሸርቀን ከምስራቅ በኩል ወቀልቢ ቀልብም እስከደረሱ ድረስ ኡሩበተ የአውሮፓን ቀልብም እስከደረሱ ድረስ ገርበን ከምዕራብ በኩል ማለት ነው። ወባዕዱ ከዚህም በመቀጠል አሉ። ይሄ ሙቀዲማ ነው። ያው ወባዕዱ ከዚህም ከሙቀዲማውን በመቀጠል ፈለማ ጊዜ ማለት ካነት በሆነች ጊዜ ሲረቱ ታሪክ አረሱሊ የረሱል ታሪክ ሰላት አወረደ አላህ አለይሂ በሱ ላይ ወሰለመ ሰላምንም አወረደ።
ግን የሚፈለግበት አውርድ ነው የሚፈለግበት። ይሄ አውርድ ነው የሚለው የሚፈለግበት ግን ዱዓ ስለሆነ ከሰዎች ዘንዳ አውርድ ነው የሚፈለግበት። አክበራ ትልቅ በሆነ ጊዜ ሙሀዘቢን ማስተካከያ ሊኑፉሲ ለነፍሶች አልጃሚሐቲ ለመጥፎ ነፍሶች ትልቅ ማስተካከያ በሆነ ጊዜ የእሱ ታሪክ ጻፍኩት ማለት ነው። ወአዕዘመ ትልቅም በሆነ ጊዜ አክበረ አዕዘመ ያው ነው ትርጉሙ ተመሳሳይ። ወአዕዘመ ትልቅም በሆነ ጊዜ መድረሰቲን ትልቅ ትምህርት ቤት በሆነም ጊዜ የእሱ ታሪክ ለመጻፍ ወደድኩኝ። የእሱ ታሪክ ደግሞ ምን አይነት ነው? ተግሪሱ ትተክላለች፣ ፊ ውስጥ ኑፉሲ በነፍሶች ውስጥ፣ አነሽኢ በእድገት ነፍሶች ውስጥ ወይም በታዳጊ ነፍሶች ውስጥ ትተክላለች። ምንን? አልኢማነ ኢማንን፣ አልቀዊየ ጠንካራ የሆነ ኢማንን ትተክላለች። ዋሽዓተሁ ብርሃኑም በሆነ ጊዜ፣ አሰሒሐተ ሰሒሕ ትክክለኛ ብርሃኑም ለሰው ልጅ ጠቃሚ በሆነ ጊዜ ጻፍኩት። ፈለማ ካነ ሲረቱ ረሱል ሰለላሁ ዐለይሂ ወሰለም አክበረ ሙሀዘቢን ዋሽዓተሁ አሰሒሐቲ ተግሪሱ ትተክላለች የሚለው ጋር የሚመለሰ ዋሽዓተሁ አሰሒሐተ የእሱ ታሪክ እኮ ትክክለኛ የሆነን ብርሃን ትተክላለች። ዋሽዓተሁ ብርሃኑን አሰሒሐተ ትክክለኛ የሆነ ብርሃኑንም በተከለች ጊዜ የእሱን ታሪክ መማሩ ነፍስ ውስጥ ትክክለኛ ብርሃንን ይተክላል። ስለዚህ ይሄ በሆነ ጊዜ የእሱን ሲራ ጻፍኩኝ። ወቁወተ ጥንካሬንም ትተክላለች። አልኢራደቲ የመፈለግም ጥንካሬን ትተክላለች። ወልኢስቲምሳከ መያዝንም ቢልሐቂ በሐቅ መያዝንም ቀልብ ውስጥ ታኖራለች ትተክላለች የእሱ ሲራ። ወተሐሊ መጋጌጥንም መዋዋብንም ቢአሽረፊ በትልቅ አልአኽላቂ በትልቅ ባህሪ መጋጌጥንም ትተክላለች ቀልብ ውስጥ። የእሱን ባህሪ አንድ ሰው ሲያውቅ የነቢያችን ሰለላሁ ዐለይሂ ወሰለም ባህሪ ሲያውቅ መልካም ባህሪ ይኖረዋል ማለት ነው። ወአክረመ ልኺሳሊ መልካም ነገሮችንም ትተክላለች። ረአይቱ አየሁን አን ኡለኽሰ አሳጥሬ ልጽፍ ሊተላሚዚ ለተማሪዎች አልመዳሪሲ ለትምህርት ቤት ተማሪዎች አልኢብትዳኢየቲ ለጀማሪዎች ዱሩሰን ትምህርትን ሚን ከሲረቲሂ ከታሪኩ ሰለላሁ ዐለይሂ ወሰለም ከታሪኩ ለተማሪዎች ልጽፍ ወደድኩኝ ታየኝ። ቢሉገቲን በቋንቋ የስሁሉ ቀለል በሚል ቋንቋ አላ ላይ አልሙዓሊሚ በአስተማሪው ላይ ተድሪሱሃ ማስተማሩ እሱን ማስተማሩ ቀለል በሚል ቋንቋ ጻፍኩት። ወዓላ ላይ አተልሚዚ በተማሪ ላይ ፈህሙሃ መገንዘቧ ቀለል በሚል ቋንቋ ጻፍኩት። ወኑጥቁ መናገርም ቢሃ በእሷ መናገርም ቀለል በሚል ቋንቋ ጻፍኩት። ወቀድ በእርግጥም እኽተርቱ መረጥኩኝ ሚን ከአልኩቱቢ ከኪታቦች አታሪክየቲ ከታሪክ ኪታቦች ኪታብን መረጥኩኝ ኑረ ልየቂኒ ፊ ሲረቲ ሰይድ ልሙርሰሊን የሚለውን ኪታብ መረጥኩኝ። ተእሊፍ አልመርሑም አልኹደሪይ ይሄ መጽሐፍ ነው የሚታዘንለት ሰው አልኹደሪ የሆኑት ማለት ነው ጎሳቸው የእሱ ኪታብ ነው አሉ። ይሄ ለቀቡ ነው። ለምንድን ነው ከነኝህ ኪታብ የመረጥኩት ካሉ ከተባለ ሊዕቲማዲ ስለሚደገፍ ፊ ሪዋየቲ በዘገባ ላይ አላ ላይ አልቁርአን በቁርአን ላይ ወልሐዲስ በሐዲስ ላይ ስለሚደገፍ ከነኝህ ኪታቦች ከሐዲስና ከቁርአን በተወጣጡ ኪታቦች ከጻፉት ከሱ አውጥቼ ነው የጻፍኩት አሉ። ከኪታቦች ነው የወጡት እነኝህ። ወሹሁረቲሂ ስለሚታወቅ በይነ መካከል አልዓሚ በጠቅላላው ማህበረሰብ መካከል ወልኻሲ በተናጥሉ መካከል በዓሊሞችና ብዙ ሙቀት በሌላቸው ሰዎች መካከል ይሄ ታሪክ ስለሚታወቅ ቀለል ባለ መልኩ ጻፍኩት። ወተነዙሂ ስለሚጥራራ ይሄ ኪታብ አን ከዓጢፈቲ ጎን አልሑቢ ከውዴታ ጎን ወልቡግዲ ከጥላቻም ጎን ስለሚጥራራ አለቲ ያቺነች ደሞች የጥላቻና የውዴታ ጎን የምትባለው ዳዓት ያበላሸች መዓሁማ ከእሷ ጋር ከሁለቱ ጋር ከጥላቻና ከውዴታ ጋር ሲጻፍ የተበላሸበት አልፋኢደት ፋኢዳ የተበላሸበት ሚን ሲየሪ ከታሪኮች
ለምን አንድ ሰው በውዴታም አድልቶ ከጻፈ ሰውን ከልክ በላይ ሊያወድስ ይችላል። ጥላቻም ካለበት እሱን መልካምነት ሊያጎድል ስለሚችል ይኸው እዚህ ጋር መጡት በቅንፍ ፈኢነ በእርግጥም አጢፈተ ጎን አልሑብ የውዴታ ጎን ተጃዕሉ ታደርጋለች ሁሉንም ማለይሰ ያልሆነን በሐሰኒን መልካም ያልሆነን ሐሰነን መልካም ታደርጋለች። ወተጅተሂዱ ትታገላለህ የውዴታ ጎን ካደላበት ፊ ላይ ታዊሊ በማዞር ላይ አልሐዋዲፊ ክስተቶችን ቢወጅሂን በሁኔታ ለይሰ የሌለበት ፊህ በሱ ላይ ገዳበቱን ምንም መበላሸት በሌለበት መልኩ ክስተቶችን እንድታዞር ትግል ታደርጋለህ በውዴታ ጎን ከጻፍክ ሐታ ድረስ ማአዳ እስከሚያደርስ ድረስ ሚንሃ ከሷ ኢላ ሱቁጢ ፋዒሊሂ ኢላ ሱቁጢ ወደ ውድቀት ፋዒሊሂ ወደ አድራጊው ውድቀት። አንድ ሰው የሆነን ድርጊት አለው የራሱ ድርጊት የሚታወቅበት ድንበር አልፈህ በውዴታ ምጽፈው ከሆነ የሌለውን ነገር አለው ብለህ ሰውየውን ወደ ማዋረድም ልትገባ ትችላለህ። ወኸይበቲሂ ወደ ማዋረድ እስከምታደርስ ድረስ ልደርስ ትችላለህ በውዴታ ጎን ብቻ ምጽፍ ከሆነ። ወዓጢፈተ ጎን አልከራሀቲ የጥላቻ ጎን ተድዑ ትጠራለች ኢላ ወደ ضد ተቃራኒ ዛሊክ ከዚህ ተቃራኒ ትጠራለች። ወዓጢፈቲ ጎን አልከራሀቲ የጥላቻ ጎን ተድዑ ትጠራለች ኢላ ወደ ضد ተቃራኒ ዛሊከ ከዚያ ተቃራኒ ትጠራለች። በጥላቻ ምጽፍ ከሆነ ደግሞ የሌለበትን ጉርለት ትጨምርበታለህ። ስለዚህ እኔ ደግሞ ከሁለቱም ተጠራርቼ ነው የጻፍኩት አሉ ሸኽየው። ፈተጅዐሉ ታደርጋለች አልሐሰነ መልካምን ቀቢሐን መጥፎ ታደርጋለች። ወተስተንቢጡ እንድታወጣም ታደርግሃለች። ሚነል ኸይሪ ከኸይር ሸረን መጥፎ ነገር እንድታወጣ ታደርግሃለች። ኸይሩን አንድ ሳታይ መጥፎን ብቻ እንድታወጣ ስለምታደርግ ከሁለቱም ተጠራርቼ ነው የጻፍኩት አሉ። ወቀድ በእርግጥም አልሐቀቱ ቀላቀልኩን ጨመርኩን ቢኩሊ በሁሉም ደርሲን ትምህርት ኹላሰተው ጭማቂውን በሁሉም አደርሱል አወል ይባልና ኹላሳ አለ መጨረሻ ላይ። ፈአሰሉ ጠይቃለሁ አላህን ጠይቃለሁ አየጀዐለሃ እንዲያደርጋት መቀቡለተን ተቀባይነት ያላት ወኻሊሰተን ጥርት ያለች ሊወጅሂ ለፊቱ አልከሪም ለተከበረው ፊቱ ጥርት ያለች እንዲያደርጋት አላህን ጠይቋለሁ። የተከበረው ፊቱ ማለት ለአላህ ተብሎ የተሰራ ነገር ለሱ ፊት ተሰራ ይባል የሱ ፊት ተፈልጎበት ሪያ ሳይፈለግበት ለሰው አድናቆት ሳይፈለግበት የተሰራ ነገር ለሱ ፊት ተሰራ ይባላል ማለት ነው። ኢነሁ እሱኮ አላህ አላ ላይ ማ ነገር የሻኡ በሚፈልገው ነገር ላይ ቀዲሩን ቻይ ነው። ስለዚህ ይቀበለኛል ስራዬን። ወቢል ኢጃበቲ የተጣሪን ጥሪ በመመለስ ላይ ወቢል ኢጃበቲ በምላሽ ላይ ጀዲሩን የተገባ ነው አሉ።